በህይወት ጎዳና ውስጥ ያለፈ ሰው መናገር ነው አይደለም የቆመ ሰው አንዬ እንደምታውቋት ለብዙ ኮሚቴ ውስጥ በቃ እዚህ ነኝ እዛ ነኝ ሳትል ሁሉ ጋር የምትደርስ ታውቃላችሁ። ሰውን በመርዳት የወዲትዬ ባለፈው ስታጫውታ የነበረ ሌሎች ብዙ ሰዎች ስለሷ ይነግሩ ነበር የደወሉና በእውነት ለሁላችን ይሄን እድል ይኖር አይደለም ጌታውን ተወልዶ በጠየቅ እንዲህ አይደለም ባለፈ ነገር የሚደርጉና እኔ በጣም እናመሰግናለን። ዛሬ ደግሞ የራስሽን የውስጥሽን የቤትሽን የጓዳሽን ቅድም ከብዬ ልክ ታረካ እንደነበረ አንቺ ደግሞ ያችን ያለፍሽበትን ሌሎች ደግሞ በጣም ብዙ ሰዎች አሉ እህቶቻችን ብዙ እናቶች ጥቂት አያቶች ልበል አይ ብዙ አያቶች ነው እና ስለዚህ በመጀመሪያ ደረጃ ልጠይቅሽ የምፈልገው ታንዬ የምታጫውቺን ነገር ስለ ልጅሽ ነው እና ወደ መጀመሪያው ነገር ለመመለስሽ ወደ ኋላ ነው ለምሳሌ እርግዝና በሚመጣበት ጊዜ እናትና አባት ይነጋገራል ደስታቸውን የምትገልጹት አይደል ከዛ በኋላ የሚመጣው የተለያየ ነገር ይኖራልና ያቺ ጊዜ እንዴት እንደነበረች አንቺም ወደዛ ሄደሽ በዚህ የሚመለከቱ ብዙ አሉ እህቶቻችን ብዙ በጣም ብዙ አሉ። ስለዚህ በዚህ ውስጥ ባካሄድሽ ውስጥ ለካ እንደዚህ ማለፍ አለ እንዴ እንደዚህ አይነት መራመድም አለ እንዴ እስከሚያሰኝ ድረስ እስቲ አንቺ የደስታ ጊዜሽ ነበረው በኋላ የመጣው ነገር እንነጋገራለንና ወደዛ መልሽና እናውራስ። በመጀመሪያ አመሰግናለሁ ሁላችሁንም። በመጀመሪያ እግዚአብሔርን አመሰግናለሁ እድሉን የሚሰጥ እግዚአብሔር እንደሆነ አምናለሁ። ሲቀጥል ደግሞ እድሉን ለሰጠኝ ለዚህ ለኤክሴል ፋሚሊ ፕሮግራም አመሰግናቸዋለሁ። በእነሱ ፕሮግራም ላይ ቮለንተር ባረግም እድሉን ስለሰጡኝ በጣም አድርጌ አመሰግናለሁ። ዶክተር ግርማ አሙዬ ለሚሽን ሰላምሽ ማለት አልፈልግም እንደናንተ ኦንላይን ነው ማቃት ግን የአንድ አይነት ልጆች ስለሆነ አይፊል በጣም ታደገ ነው ፊልም ማረጋትና በኢትዮጵያ ባለች ጊዜ ሁሉ አረጋታለሁ ታሪኳንም ሰምቻለሁ በጣም ተች ያረጋል እና በዚህ አጋጣሚ እግዚአብሔርን አመሰግናለሁ። እሷ ኢንቫይት እንደምትደረግ ያው እሚዬ በኋላ ለኔ ነገረችኝና አንዳንድ ጎዳናዎች ያገናኛል ክብር ለእግዚአብሔር ነው። አንዳንድ ጎዳናዎች እድገቴ በአዲስ አበባ ነው ወደቴ አዲስ አበባ ነውና አንዳንድ መንገዶች ልጅ ሆነን ሄደናል ጠፍተን ሄደን በኋላ ላይ ሁለት ሰዎች ስንሄድ እንበል የሆነ ጎዳና እንሄድና እንጠፋና በኋላ ላይ ያን ጎዳና አግኝተነው ከዛ ሰው ጋር ተገናኝተን ይሄ ጠፍቶን የነበረ ጎዳና እኮ አገኘነው የምንለው ነገሮች አሉ በህይወታችን ያለፈ ያው ከዛ አይነት ሶሳይቲ ስለወጣንና እንደዛ ነው ፊል ያደረኩት የሆነ የተሰባበረ እንዳልሽው ጎዳናዎች ነገር ግን እዚህ ጋር አገናኘን። የተለያየ ተግዳሮትና ፈተና ቢሆነው ግን ለመልካም ሆነ። አንድ ሰው እንደሚያንስ ዛሬ ሴቶች ቀን ስለሆነ መልካም የሴቶች ቀን ይላለው ለሁላችንም እናትነት ደስ ይላል አይደል ዘንድ ሰው ይባረክና ዛሬ እንግዲህ ያው እንዳለችው በህይወቴ ያለፈብኝ ነገር ነው ለሴቶች ሼር ለማድረግ የመጣሁት የተለያየ ፈተናዎችና የተለያየ መንገዶች ሁላችንም እናልፈው በልጅ ይሆናል ቅድም ፌሉ ስትል ነበረ በትዳር ይሆናል በተለያየ ነገር በህይወታችን የሚያልፍብን ነገር አለ ሰምሃው ግን ያ ህይወት ለህይወታችን ስንቅ ይሆናል ይመነዘራል እና
የመጀመሪያ ልጅ ወልጃለሁ። እዚህ ነው ብዙ የሚያውቁኝ ሰዎች አሉ። ሁለተኛ ልጅ ለመውለድ ስናስብ ግን ወደ 5 ውርጃ ደረሰብኝ። በስራ አማካኝነት የሆነ በተለያየ ከ5 ውርጃዎች በኋላ በ6ኛው እርግዝናዬ ላይ ደስ አለን። ይሄ አሁን የተወለደው ቃላብ ልጄ በጣም ደስ አለን። ማንኛውም እናት ኤክሳይቲንግ እንደሚያደርገው መጀመሪያ ፎሎ አፕ እናደርገው አለ አይደል? ሄደን ቼክ ለማድረግ ሲሄድ ልጁ ችግር እንዳለበት ተነገረኝ ማለት ነው። እና ልጁ መከታተል አለብን፣ ስለዚህ ልጁ መውረድ ነው ያለበት የሚባል ከሐኪሞች ዘንድ መጣ። ከዛ በኋላ እንግዲህ ያው እስቲ ጠይቂና ዝም ብዬ እንዳልናገር ያው የኖራችሁት ህይወት ያው ዝም ብሎ ነው የሚፈሰው እና ከእሷ ላይ እንዳልወጣ ያንቺን ጥያቄ ብሰማ ይሻላል። ጥሩ ነው ያለሽ ዋህልዬ። እና ያው ደስታ ነበረ በቤታችሁ ደስታ የተፈጠረው ልክ እርግዝናው ከመጣ በኋላ ነው። ያ ደግሞ ለቤተሰብ ለቤተዘመድ ለራሳችሁ ደስታ ነው። ከዛ በኋላ ምን መጣ ምን ሆነ? ያንን ስትነግሪኝ እንግዲህ ካለፍሽበት ነገር ውስጥና አንዳንድ ጊዜ ስናፍ ቅድም ብዬ ስትናገር እንደነበረ ነው በቁስል ላይ እንዴት ነው ይሁን ቁስል ነው አይደል? ይሁን ያሰባችሁ የተጨነቃችሁ እንዴት ይሄን ነገር አልፈዋለሁ በምትሉበት ጊዜ ደስታችሁ ገና ልጅ ተረገዘ ተብሎ ደስታው ሳያልቅ ሌላ ነገር ነው በህይወቷ የመጣው ባህልዬና ወደ ደግሞ ሰጂንና እስቲ እሱን ግለጭልኝ። እሺ እንዳልኩሽ በወንዶች ያሰብኩ ያለ 5ኛ ሚስካሬጅ አጋጠመኝ። ካላቢ ተረገዘው 6ኛው ላይ ነው። 6ኛው ላይ ፎሎ አፕ ሳደርግ አሁን ችግር አለበት ተባልኩኝ። ችግሩ ዘለቅ ያለ ችግር ነው ችግሩ። ስለዚህ የግድ መከታተል አለብን ወይስ መውጣት አለበት ተባለ። ያው እንግዲህ 4ኛ ወር ላይ 5ኛ ወር ላይ እንደገና ሄጄ ቼክአፕ ሳደርግ ማንኛውም ሴቶች እንደምናደርገው አልትራሳውንድ ልጁ ሆዱ ክፍት ነው። ስለዚህ አንጀቱ ውጭ ያለ ልጅ ስለሆነ ይሄ ልጅ በዚሁ አለች እህቴ በጣም በጸሎት ስታግዝ የነበረው ቲጂ ብዙዎቻችሁ አላችሁ በዚህ አጠገብ የነበራችሁ በዚህ አጋጣሚ ያመሰግናለሁ። እና አንጀቱ ውጭ የሆነ ልጅ ነው ያረገዝኩት። እና እንግዲህ ያው እዚህ እድሜ ላይ እስከደረስኩ ድረስ የተለያየ አይነት ችግሮች አንድ ኢትዮጵያዊ ሴት እንሰማለን እናያለን። እንደዚህ አይነቱ ደግሞ ለእኔ አዲስ ነገር ነው የሆነብኝ። ስለዚህ ያው ውስጣችሁ የሚጮህ ጩኸት አለ። ያው እግዚአብሔር እንደ እግዚአብሔር እንደሚያመልክ ሰው እኔ እግዚአብሔርን ስለማመልክ ውስጤ ያለ ጩኸት አለ፣ ውስጤ የተናገረኝ ጩኸት አለ። ዶክተሮች ስፔሻሊስቶች ደግሞ የነገሩኝ መልስ ወይም ንግግር ሌላ ነው። ስለዚህ ይሄ ልጅ መወለድ ስለሌለበት መውጣት አለበት አሉ። በነገራችን ላይ የሁለት ልጆች እናትና የአንድ ባል ሚስት ነኝ። ለባለቤቴ አማከርኩት እንዳልኳችሁ። ከዛ በፊት ያው ለመውለድ እያሰብን የአይነት ሚስከሬጅ ስለደረሰብን በጣም ዲስካሬጅ ሆነን ስላለን እንደገና ሌላ መከራ ሲነገረን በጣም ተስፋ መቁረጥ ነው። ተስፋ ያስቆርጣል። ቅድም ፊልም ስትል ነበረ እንግዲህ የራሴ ደግሞ የተሰባበረ ነገር አሁን ከእንደዚህ አይነት ሚስከሬጅ በኋላ ሌላ ተስፋ አለኝ ሲል ውስጥ የተናገረኝ ያ ድምፅ አይደለም ዶክተሮች የሚሉኝ ይሄ ነው። ስለዚህ በምን አይነት መልኩ እንቀጥለው ነው። ስለዚህ ምናልን እኔና ባለቤቴ ተስማማል እስከ መጨረሻው ይሄን ችግሩን እንድንጋፈጥ እግዚአብሔር ስለሰጠን። በሽተኛው ልጅ ቢሆን እንግዲህ እንዳሉት አንጀቱ ውጭ ክፍት የሆነ ልጅ ከሆነ በቃ ተቀብለን እግዚአብሔር እንዳረገው በጣም እንኖራለን አለን። እና ታውቃላችሁ ያው ስታወሩትና በህይወት ውስጥ ስታልፉበት ቀላል አይደለም። መጽሐፍ ቅዱስ ሲናገር መከራ እንዳለፈ ይላል፣ ካለፈው በኋላ አይመለስም። እና
በየጊዜው ፎሎ አፕ ለማድረግ ሲሄድ ሙጣ ማሳደጋችን ችግር ያለበት ልጅ ነው። አንደኛ የእናት ጡት ካልሆነ ሌላ የውጭ ምግቦች ወይም የላም ወተት ወይም የዱቄት ወተት የሚጠጣ ልጅ አይደለም ተባለ። መጨረሻ ላይ የ5 ወር እያለ ይመስለኛል ከሆድሽ ላይ ተቀዶ የልጁ ሳምፕል ውሃ መውሰድ አለበት ተባልኩኝ። በጣም ከባድ ነበረ። ሆድሽ ከተቀደደ በኋላ ውሃ ከተወሰደ በኋላ እንደገና ሰውነትሽ ላይ ያለው እንደበፊቱ ጉልበታም ሆነሽ የመስራቱ እንትኑ ሪስኪ ነው። ግን እስቲል ደግሞ ያለው ቀኛ እውቀት ከዛ ከልጁ ውሃ መወሰድ አለበት ተባልኩኝ። እሺ አልኩኝ። እሺ ሲል እሺ እንዳልኩት እዚህ የሳቁ አይደለም፣ ከባድ ነበረ። በጣም አስቸጋሪ ጨለማ ነበረ እና ያንን ውሃ መውሰድ የተባለው ለባለቤት የደበቁት ካለፍንበት መከራ ተስፋ ላስቆርጠው ስላልፈለጉ ይህ በጸሎት የሚረዱኝ ልጆች ስለነበሩ በጸሎት እየረዱኝ ከእሱ ጋር እያወራሁ እሱን ለብቄ ያን ውሃ ቼክ ለማድረግ ሄዱ ማለት ነው። ከቦሌ ላይ ከልጁ ቦሌ ላይ ውሃ ሊቀዳ ወደ ስፔሻሊስት ፉቲልስ እዚህ የምታውቁት ያው ስፔሻሊስቶች ጋር እዛ ሄዱ። እዛ ሄጄ ብዙ በላይ ችግር እንግዲህ ከ1000 ህፃናት አንድ ነው እንደኔ አይነት ችግር የሚኖረው የጸነስኩት ልጅ አይነት እና ነገር ግን የተለያየ እንደዚሁ ችግር ያለባቸው ሴቶች ተጠርተን እዛ ላይ ፓወርፖይንት ያሳዩናል። ይሳልላቸዋል ልጃችሁ ውስጥ ጽንሱ ምን አይነት እንደሆነ ከዛ አንቺ ልጅ ተረኛ ተባልኩና ወደዛ ገባሁ። ስገባ በጣም አለቀስኩና አንድ ጥያቄ ነው የጠየኩት። እኔ የሰማይና ምድርን የፈጠረ አምላክ ነው የማመልከውና በራሴ እምነት አንድ ቋንቋን ተናገሩት። እግዚአብሔር ይሄ ጽንስ ከዚህ ጽንስ ላይ ውሃ ይወሰዳል የተባለው ደም ነው። አንተ ከፈለግክ ይውሰዱ እና ያንተ ፈቃድ የሆነ ይሄ ለራሴ ለተናገረኝ ለድሮ ለተናገረኝ ድምፄ ተናግሬ ወደዛ ክፍል ገባሁ። ስፔሻሊስቱ ነርሱ አልትራሳውንዱ ያው ታውቃላችሁ ያለው ግርግር በሜዲካል በኩል ያለው። ከዛ በኋላ ዶክተሩ ገባና ልክ በአልትራሳውንዱ ሲያየው መብራቱ ይብራል። ያው ሲል ላይ አይፊል የሆነ ሰምቲንግና እምባዬ ነው የቀደመኝና ለእሷ ችግር እንደዚህ አይደለም። ልጁ ያው አንጀቱ ክፍት ነው፣ ሆዱ ክፍት ነው፣ ሆዱ ግጥም አይደለም። ነገር ግን ከሆዱ ላይ ውሃ መወሰድ አያስፈልግም እና እሷ ዛሬ ውሃ አይወሰድምና ነገር ግን እኔ እከታተላታለሁ ብሎ አንድ ስፔሻሊስት ያንን ተናገረ። በዛ ሁኔታ ላይ ወደ ቤት ተመለስኩ ማለት ነው ውሃ ሳይወሰድ። ነገር ግን በሳምንት ውስጥ 2 ቀን ነው ያለብኝ ሆስፒታል። እንግዲህ በዚህ ሀገር ህይወት ኢትዮጵያ እንደምኖር መስራት አለባቸው፣ ገንዘብ ያስፈልጋል፣ ብዙ ቢሮዎች አሉ ታውቃላችሁና ከስራ ማስፈቀድ እንደነበረብኝ ምክንያቱም በሳምንቱ በጣም ሩቅ ነው፣ ብቻዬን ነው የምንሄደው እና ደግሞ አንዳንድ ነገሮች ሲመጡ እንዳልነው ለመልካም ነው። ችግሩ ሲመጣ ከባድ ነው፣ ግን በኋላ ላይ ሲወጣ ውበት አለው። እንዳልኳችሁ ስንሆንና ለነገራችን የምንናገረው ነገር ወይም ለሌሎች የምንቆርሰው ህይወት ይሆናል እና በስራ ቤት ጠየቁኝ። እነሱም ደግሞ ቤት እንድቀመጥ ሬስት እንዳደረገን ፈቃዴን ፈቀዱልኝ። መንግስት እየከፈለኝ ቤት ተቀመጥኩኝ። በየ2 ሳምንቱ ያልኳችሁ ይሄዳለሁ፣ ፎሎ አፕ አደርጋለሁ። ግን ፎሎ አፕ ሳደርግ በጣም ከባድ ነበር እህቶች። ዶክተሮች የሚሰጣችሁ ፊድባክ አሁን ተስፋ የለውም እውነት ለመናገር። ምክንያቱም አሁን በሚስሉት ይሄ ልጅ ማሳደግ ትችያለሽ ወይ? ይሄ ልጅ ለማሳደግ ኃላፊነት አለሽ ወይ? ምክንያቱም እንዳልሽ ሆዱ ክፍት ነው፣ አንጀቱ ምንጭ ነው ያለው። በሚወጣበት ጊዜ ሰርጀሪ ተደርጎ ይሰብሰብ ይግባ፣ ከዛ በኋላ በህይወት ይኖር አናውቅም። we are not sure ጤነኛ ልጅ ስላልሆነ
ስለዚህ ምንድነው ሲሉ ይስሉላችኋል። ያው ታውቃላችሁ የሜዲካል ምሰሩ ካላችሁ በጣም ይሳልላችኋል። አይ በቃ ሁሉም ክፍት ቢሆን ሄጄ አሳድገዋለሁ እላችኋለሁ። ውስጤ ገለኮ ፍራቻ አለው። የሰው ልጅ መቼም ተስፋ አይቆርጥም አይደለ? በእግዚአብሔር መታመኛው ስለሚያደርግ አይቆርጥምና በሁለት ሳምንቱ ያው ቪዚት በማድረግበት ጊዜ ስመጣ ደብዳቤ ነው ማገኘው። መፈረም አለብሽ፣ ይሄ ልጅ መውጣት አለበት እና ትግል ነው። 8 ወር ደረሰ በትግሉ እግዚአብሔር ይመስገን። 8 ወር ሲደርስ ግን ያው ያለፍኩበት ከባድ ህይወት ነው። በመጀመሪያ ልጅን እየጣልኩ ነው የሚሄደው። ባለቤቴ እንደዚህ በማለበት ጊዜ ደግሞ እሱ ከኔ ጋር ሄደ አይችልም። እዚህ መካከል ያለው 8ኛ ወር ላይ ደረስኩኝና አሁን አድሚት ማድረግ አለብሽ አሉኝ። የላስት ቪዚቴ ላይ ሲያረጉኝ አሁንም እንዳልኳቸው ሰማይ ተደፋብኝ። ምክንያቱም የነገሩኝ መጨረሻ ላይ እንደ ማንኛውም ልጅ አይደለም የምወልደው። ምክንያቱም እንዳልኳችሁ አንጀቱ ውጭ ያለ ልጅ ስለሆነ ወደ በጣም መከፈት አለበት ልጅ ለማውጣት ኖርማል ስላልሆነ ከወጣ በኋላ ደግሞ ወደ ችግርን ይሄዳል። ችግርን ሄዶ ዝግ በሆነ መስታወት በሆነ አየር እንዳይነካው ያው ውስጥ ባክቴሪያ እንዳያገኘው መሄድ ስላለበት እነዚህ ሁሉ ነገሮች ስለተነገረኝ አድሚት አረኩኝ። ያልኳችሁ ዛሬ መግባት አለብሽ ተባልኩኝ። ባለቤቴ ጠራው፣ አድሚት አረኩኝ። ያው መርፌ ተወጋው። ከዛም በኋላ ልጁን አወጡት። እግዚአብሔር ይመስገን። እውነት ለመናገር ያው እንዳልኳችሁ የሰማዩን ስለማመን ይሰማኛል። ሲያወሩ ምን አይነት ልጅ ነው ምናምን እያሉ ሲያወሩ ይሰማኛል። ግን ሰምሃው እግዚአብሔር አይምሮ ይጠብቁት ይመስለኛል እንዳላ ያደረገኝ እና ባሌ ልክ ልጁን ሳያወጡ ደረሰ። እሱ ያው ኖካውት ሆነ ማለት እንትን አለ በቃ ፌት ሆነ። ምክንያቱም እንዳልነው እንደሳሉት እውነትም እንደሳሉት ልጁ አንጀት ምንጭ የሆነ ልጅ ነው። ከዛ እኔን ወደ መቆያ ውስጥ አረጉ። ልጁን ወሰዱት። ባለቤቴ ተከተለ። ስለዚህ ምን አሉ